መጣሽ ከአዲስ አበባ እንዴት ነው መች ነው ምርቃትሽ በቃ በማዕረግ ነው አሁን አንሲል ከእንደነዚህ አይነት ካውንስሊንጎች ይልቅ እንደውም ሞር ሄልፕ ያደርጋል ብዬ የማስበው is creating a community ማለት ሬዚደንሲ ነው የምትፈልጉት ኤምኤፍኤች ነው የምትፈልጉት ወይስ በቃ ሰብስክራይብ አድርጉና እቺ ልጅ አስበሏት ነገር አሁን ሚድ ስኩል አለ ብዙ መሰለኝ ያ በጣም ሌላም ተማሪ እንዳለ ዘነጋን ይከርባል ሌላም ካምፓስ ተማሪ እንዳለ ኮምፕሊትሊ ረስተናል ለዛ ከሜዲካል ስኩል ውጭ ያሉ ተማሪዎች ምን አይነት ስትራግል ያሳልፋሉ ብለሽ ታስቢያለሽ? ከሜዲካል ስኩል ውጭ ያሉ ተማሪዎች I don't think financial ሳይሆን አካዳሚክ ስትራግሉ ያን ያህል ይጎዳቸዋል ብዬ አላስብም። አሁን ቅድም የጠራናቸው ፑሊንግ ኦል ናይት ለሊት ሙሉ ማንበብ ከዛ ይሄ ቤድሳይድ ላይ ሄደን የምንዋረደው ውርደት ምናምን ይነካቸዋል ብለን ብዬ አላስብም። ላኪ ፒፕል የእነሱ ስትራግል ሊሆን የሚችለው ለአቴንዳንስ ክላስ መሳተፍ ምናምን ግን ኢንጀነራል በጣም ሰፈር ሊያደርጉ ይችላሉ ብዬ የማስበው መጀመሪያው is financial struggle የገንዘብ ማጣት ችግር አሁን ያለንበት ዘመን ሌክዠሪን በጣም ሚሰብክ አይደለ ግላመርን ከአንድ ሰው በልጦ መታየትን በጣም ሚሰብክ ዓለም ላይ ነው እየኖርን ያለነውና ፋይናንሻል ስትራግል is በጣም ትልቅ ፕሮብለም ሜንታል ሄልዛችንን አፌክት ሊያደርግ የሚችል እኔ ብዬ ማስበው ማለት ነውና ገንዘብ አለ መኖር በራሱ የራሱ ችግር አለው። ከዛ በኋላ ራሳችንን ከጓደኞቻችን ጋራ ኮምፔር የምናደርግ ከሆነ ደግሞ ራሱን የቻለ ሌላ ችግር አለው ማለት ነውና ፋይናንሻል ስትራግል አንደኛውና ዋነኛው ነው ብዬ አስባለሁ። ፋይናንሻል ስትራግል ውስጥ ያላችሁ ተማሪዎች ካላችሁ what do you think the solution is? እኔ አንደኛ ከኮምፔሪንግ ነው ችግሩ ብዬ ማስበው እና ያ ፋይናንሻል ስትራግል is it ሪል ነው ወይ የሚለው not even most of the time ሪል አይደለም አሉ የማይካደው ነገር በቃ ያላቸውን አላዋንስ ያላቸውን ኮስት ሼሪንግ በቃ ለወሩ ስትሬች እያደረጉ ለመኖር እየጣሩ ያሉ ልጆች እንዳሉ ኦብቪየስሊ በዛውም ልክ ምንም የገንዘብ ችግር ሳያዩ እንትን የሚሉ ልጆች አሉ። ከዛ ውጪ ግን ጀስት አንዳንዴ ይሄ ኤክስትራ የሆኑት ነገሮች በቃ ኤክስትራ ናቸው። እውነት ለመናገር ቤዚክ ኒዳቸው በቃ ቤዚክ ኒድ ነው እሱም ማሟላት ነው። ከዛ ውጪ በቃ ሰርቫይቭ እስካረግሽ ድረስ የሆነ ወይኔ እንደሱ አለበስኩ ወይኔ እንደሱ እነሱ የሚበሉትን አልበላው ምናምን ማለት ራስሽ ላይ የሆነ አይነት በርደን መጨመር ነው። ግን ቤተሰብሽንም ማስጨነቅ ነው እና ቤዚክ ኒዳችሁን እስካሟላችሁ ድረስ you're good። ከዛም እንደዛም የማይችል ሰው እንዳለ ነው I don't know ስለዛ ምን ማድረግ እንደሚቻል ምን ማለት እንደምንችል ስራ መስራት or part time ስራዎችን መስራት ምናምን ሜቢ ኤክስትራ ኢንካም ስለሚያመጣላችሁ በእንደዛ ሰርቫይቭ ማድረግ ደግሞ እዚህ ሀገር ጥሩ ነው መሰለኝ። በደንብ አለ ኢቭን ማስጠና ነው በጣም ዶክተር በላይ ከፈላቸው ሶስት ተማሪ አስጠኑ and you're done you're happy ትምህርቱን ልታውና ለፍቺስ ትችላላችሁ ዶንት ግን ስራ አለ እና ግን ይሄ የአዲስ አበባ አይመስልሽም? አሁን እኔ ብዙ ጊዜ ላለው ስራ ምናምን ሌላ ካምፓስ ያሉ ጓደኞች አሉ እና እነሱን እሺ ምን ላድርግ ምናምን ሲሉ እኮ ስራ አታስጠሉ ምናምን ስላኛ ጋር እኮ እንደዛ የለም አዲስ አበባ ያለ ሰው ፕሪቪሌጅ ነው እንደዛ አላችሁ። እዛሱን ተጠቀሙበት አዲስ አበባ ያላችሁ ልጆች ተጠቀሙበት እና እሱ ግድ ነው መስራት ግድ ነው። አንዳንዴ ከቤተሰብና ከኮስት ሼሪንግን ብቻ መጠበቅ you're right ኮምፓሪዝን ከፋይናንስ ወጥተን ደግሞ ራሳችንን ከሌሎች ሰዎች ጋር በእውቀት ሌቭል ሊሆን ይችላል በግሬድ በቅድም ብለዋለች ያኔት በአለባበስ በመልክ በኤቭሪቲንግ ኮምፔር እናደርጋለን ስፔሻሊ ዶርሜቶቻችንን እና ኮምፓሪዝን ኢዝ የራስን ሃፒነስ የምንገልበት ትልቁ መሳሪያ ኢዝ ኮምፓሪዝን። አንቺ ነሽ ሌላ ሰው ነው ያኔት እዚያ ኔት ቃል ኪዳን ሰው ሁላችንም ዲፍረንት ሰዎች ነን እና ኮምፔር የምናደርገው እንትናችንን ባይሆን ናቹራሊ የተሰጠንን ነገር ባይሆን ጥሩ ነው። በደም ፖቴንሻል ኮምፔር እናደርግ because ፖቴንሻል ሊመጣ ይችላል በደም ግን በኔቸር የተሰጠንን ነገር ኮምፔር ማድረግ is wrong እና ወደ ሜንታል ፕሮብለምን የሚወስደን እሱ ነው ብዬ አስባለሁ። ሌላ እንግዲህ እኔ ሌላ ካምፓስ ተማሪ አይደለሁም ሌላ ስትራግል ምን ሊኖር እንደሚችል አንተታል አጋጣሚ የጠበቀች ሜድ ስኩል ተማሪ ነኝ ማለት ትወዳለሽ ለዛ እኔ ግን አይ ዶንት ዶ ግን we know
ዊሲዩ አለ ብቻ ስትራግል እንዳለ እናውቃለን። ያው መናገር አትችይም ነው እስካልኖርንበት ድረስ እንዲህ ሊሆን ይችላል ማለት አንችልም። በቃ we just assume ይሄ ሊሆን ይችላል ብለን አሱም ያደረግን ስለሆነ ነው እንጂ ስትራግል እንደሚያደርጉ ውሹ ያባላ። ሌላ ጥያቄ አሁን አብዛኞቻችን ወይ አንቺ ስታድጊ በጣም ሰክሰስፉል ሰው ነው የምትሆኚው ይሉሻል። ኢቭን መንገድሽ ሙሉ አሁን እስካሁን እስከደረስሽበት ምናምን ዩዥዋሊ በቃ ልጅነት ከሆነ ሰክሰስሽ ማለት አካዳሚካሊ ዩ ጉድ የሚለው ነው አይደል? ከዛ ጥሩ መንገድ መተሻል እስካሁን እና እሱ አሁን ላይ ሆነሽ በምን መልኩ አፌክት አድርጎኛለሽ ታስቢያለሽ? በቃ እሷ ሰክሰስፉል ቻይልድ ናት ልጄ በቃ ሺ ኢዝ ዴስቲንድ ለሰክሰስ ብሎ ብዙ ሰው ልጅ ማለት ቤተሰቦችም ሊሆኑ ይችላሉ፣ ጎረቤቶች ዘመዶች ሊሆኑ ይችላሉ እና በቃ እዛ የሚያስቡት ነገር አለ። እሱ አንቺን ማይንድሽን በምን መልኩ ሴት አድርጎታለች ታስቢያለሽ? This is a tough question. By the way, my supporters YouTube ላይ ለራሱ my fans አጎቶቼ ናቸው እና አክስቶቼ አጎቶቼ እና በጣም አላጎቶቼ I feel so bad. I have to be vulnerable እንደዛ አይነት ነገር ሳይሆን እሺ ለኔ እንዴት ነው አፌክት ያደረገኝ? እኔ የመጀመሪያ ልጅ ነኝ እና በአያቴ ሳይድ በማም ሳይድ I'm the first grandchild የመጀመሪያ የልጅ ልጅ ነኝ እና so I am favorite ማለትም እችላለሁ ምናምን እና ከዛ ትምህርት ስንጀምር I do good academically አንደኛ ነው መውጣው ምናምን ከዛ አሁን everyone ቃልዳን አታዩ actually የቤተሰቤ ኢዝኒና ሶኒና አታዩ እንደኔና እንደዚህ አድርጉ እንደኔና እንደዚህ ሆኖ ምናምን ይባላልና ምን እንደሆነ አደረገኝ perfection oriented እንደሆነ አደረገኝ yes so I don't want to say this but I am too hard because I have to be perfect ለምን የሰው ልጅ አይምሮ ውስጥ ተቀርጻ ያለችው ኒና is perfect reality I'm not perfect እና I have to be perfect የሚለው ወደ ህይወቴ እንዳመጣው ተገደድኩኝ ማለት ነው so ድሮ ቢሻል አይደል ከ199 5 አመጣ አይደል ነበር I used to cry እና በልጅነት ነው ግን እንዴት እንደዚህ ያመጣው ማለት በመንባ ነው ማለት ሰላም ማለት ማለት እሱ እኮ ተታምርኩ ወድቀናል እኮ በጣም አስጠይፈድከሻል አሁን አይደለም ጠይነጣም ስለራሱ ወጥተሽ በስ አይሆንም ይጠጋጋ ግሬድ እኮ ነው ለራሱ አንተ ሲጀመር ኤክስኪውዝ አይደለም እሱ አይመጣ በቃ እንደዛ እንደሆነ አደረገኝ እና ፐርፌክት የመሆን ፐርፌክሽኒዝምን የመከተል መጥፎነቱ ምንድነው? ራሳችሁን ኮምፔር የምታደርጉት is with your performance ፐርፎርም ከምታደርጉት ነገር ጋር ነው። ከግሬዳችሁ ጋር ሊሆን ይችላል፣ ከባህሪያችሁ ጋር ሊሆን ይችላል፣ ከሰው ጭንቅላት ውስጥ ካለችው ከእናንተ ቨርዥን ጋር ነው የሚሆነውና whenever የሰው ጭንቅላት ውስጥ ያለው የኔ ቨርዥንን ይቀንሳል ብዬ የማስበው ስራ ካለ I will never do that even if ደስተኛ የሚያደርገኝ ቢሆን I will never do that ግሬዴን አንዳንድ ጊዜ መለስ ብዬ ሳየው ምናምን ፍላክቹዌት ሲያደርግ ምናምን በቃ ለራሴ ያለኝ ሰልፍ ወርዝ እንዲቀንስ ያደርግ ሶ ፐርፌክሽኒዝም በጣም ትልቅ ደስታን የሚበላ ካንሰር ወደ ሜዲካል ተርምስ እናመጣው ኢትስ ካንሰር ምንድነው ለነን ሜዲካል ካንሰር ጀነሬሽን አይወጣም እሱን ታውቃችሁ ይበቃል እሱን ለሌላው እንትን እንደሱም በዲቴልስ ለኛ ሳይሆን በደንብ ለሚማረው ሰው ግን ልክ ነሽ በየሆነ አይነት በርደን አለ በጣም ሰክሰስፉል ማለት ሰክሰስፉል it's not even እኮ ይሄን ያክል እንደ ሰክሰስ ዲፋይን የምታደርጊው ነገር አይደለም በቃ academically you're doing good ናይስ ነው ግን በቃ ሰው ጭንቅላት ውስጥ የሚያስበው ምንድነው በቃ እሷ እኮ ሁሉም ነገር ነው የሚሳካላት ምንም አይነት መንገድ ላይ ብትሆን በቃ እሷ ጥሩ ነው የምትሰራው ምናምን በቃ ምንም አይነት ሽንፈት የሚገጥምሽም አይነት ሰው አይደለሽም ለሳይንስ እና እኔ ቅድም እንዳልኩት ጎረቤት ላይ ፓሳይ ዘረሽኩት ጎረቤት ላይ ታጣና እነሱ ፓሳይ ያደረኩት ለዛ ነው ማለት እኔ I understand ቤተሰቦች እሺ ዘመዶች ግን ኦኬ እሺ አለ ይሁን ያክል አንደርስታንድ ታደርጊያቸዋለሽ ግን ጎረቤት አሁን እኔ የሐዋሳ ልጅ ነኝ እና ልክ ሲሄድ ገና በቃ መጣሽ ከአዲስ አበባ እንዴት ነው መች ነው ምርቃትሽ በቃ በማዕረግ ነው አሁን አንሲል ምን ነበር ምናምን ካለሽ ምክንያቱም የሆነ አሁን ላይ ያለሽን ከረንት እንትን አይደለም ሁሉም ሰው እያሰበ ያለው በቃ ነበርሽ ነው you're gonna stay እንደዚህ ከመጨረሻው ብለው ነው የሚያስቡት ግን እንደዛ አይደለም በቃ ላይፍ ሀፕን ያደርጋል የሆነ እንትን ላይ ማለት ነው ትጠሪያለሽ ካንቺ ቀደም ነገር እኮ አይደለም ደግሞ ትጠሪያለሽ ትሰሪያለሽ ግን የሆነ እንትን አይደለም
ሪዛልቶቹ ፕሮሚስድ አይደለም። ቃል የተገባላችሁ ምንም ነገር የለም። በቃ የኛ ላይ ደግሞ የሚብሳው አሁን ልክ ክሊኒካል ይር ስንጀምር ሳብጀክቲቭ ይሆናል ሁሉም ነገር። አስተማሪ ከወደዳችሁ ወደዳችሁ ነው፣ ካልወደዳችሁ በኤ ነው የምትጨርሱት ነው የምላችሁ። ካልወደዳችሁ ደግሞ በቃ በልመና እንዴት ነው ማልፈው፣ እንዴት ነው ቱፕሪንቴን እንዴት ነው ኢንተርሴክቲቭ ማድረገው እያላችሁ ግን አሁን እንደዛ ያሉት ሰምፉ ስቲልኩ ትጠራላችሁ ማለት አትሊስት ኢምፕረስ ባረገው በዚህ እውቀት ይህን ብነግረው እሺ ደስ ሊለው ይችላል ምናምን ትላላችሁ። ግን በቃ ከቤት ያለበት ሜንታል ስቴት ትክክል ካልሆነ ያ ሰው አስተማሪያችሁ አልቆላችኋል፣ ምንም የሚመጣ ነገር የለም። ለዛ እሱም ያለ ደግሞ ስቲል የሆነ አይነት ሰክሰስ ካንቺ መጠበቅ ሲጀምር ደግሞ በጣም የሚከብድ ነገር ነው የሚሆነው እና እንደሱ አይነት በርደን ደግሞ ለመሸከምም ይከብዳል። አንዳንዴ በምን እንደምታስታርቂውም አታውቂም። ምክንያቱም ኦኬ ናይን ሰክሰስፉል ናይን አሁን ላይ ግን ቲንግስ አር ሃፕኒንግ ደግሞ እኮ ኢን ዩር ኦን ዌይ ሲጀምር ያለውን ባትል እና ብቻ ይሄን ስትራግሉን ራሱ እንትን ኦቨርካም አድርገሽ መሄድ ራሱ እኮ ሰክሰስ ጋር ይደርሳል። ሲጀምር ሜድ ስኩልን ጨርሶ መውጣት ለራሱ ማዕረግ you don't expect 4.0 GPA አንድ አታችመንት መጨረስ ባይተው አንድ አታችመንት ለራሱ ማዕረግ ምክንያቱም እነዛ 10 ዊክ ካለ በስራት ለመማር 11 ዊክ እንትና 10 ዊክ ለራሱ ሄል ነው እነሱ ለምን አሁን እኔና እሷ የነበርንበትና ያለንበት አታችመንት ናይስ ሃቪ 4 ነው ያለ አራቱ የኛ እንደውም አሪፍ ነው። ግን ቢጊንስ ከ15 ቀን በኋላ እረፍታችን በጣም የጠበቅነው ነው። ግን ሌሎቹ አሁን ሌላ አታችመንት ላይ ያሉት ደግሞ ሲነግሩን ኢቭን የሚያስክምተራው ድረስ ወይ በጣም የሚያስክምተራው ድረስ ነው ያለውና እሱን አንድ ሲጨርሱ ያላቸውን ደስታ ራሱ ስታይ በቀዳት ሰክሰስ ነው መጨረስ መቻል ታያለ እና አለ ሰክሰስፉል ሆኖ ማደግ ያለው በርደን አለ። ግን ኢትስ ኦኬ የሚለውን ነገር ለብቻ አካባቢያችን ላለው ሰው actually you don't have to prove ለማንም ያለውን ነገር ስትራግል አለ ብለን አልፈናል። ግን ስለ መፍትሄው ሳናወራ መሄድ ደግሞ እና ምን እንደምናስበው ከኛ አንጻር እኛ እንጂ ሊሆን ብለን እናስበው ምንድን ነው ከአንቺ ስንጀምር መጀመሪያ የሜንታል ሄልዝ ስትራግል የምታደርጉ ተማሪዎች ካላችሁ እንግዲህ አዲስ አበባ ዩኒቨርሲቲ የራሱ የሆነ ሜንታል ሄልዝ ካውንስሊንግ ሰርቪስ ይሰጣል። የእኛን ሰምተሽ ታውቂያለሽ? እኔ አሁን ነው የሰማሁት። እናንተም እንደዛ ይመስለኛል። አንደርስቲሜት ያደረኩ አይደለም ካለ ግን እውነት ለመናገር ሰምቼው አላውቅም አላቸውና ምንድነው መኖሩ ጥሩ ሆኖ ሳለ ግን አንደኛ ተማሪ ኤክስፖዠር የለውም። ልክ እንደ ያኔት አሁን ነው የምትሰማው ሰው ሞስት ኦፍ ዩ አልሰማችሁም ማለት ነው። ሁለተኛ በጣም ስትራግል የምታደርገው ሴት አታውቅም። ሁለተኛና አስቀያሚው ነገር ደግሞ ምንድነው እናንተን ካውንስል የሚያደርጋችሁ አንድ ትልቅ ፕሮፌሰር ቁጭ ብሎ እናንተ ስለ ስትራግላችሁ ስታወሩ ይሄ ሰው ከእናንተ ስትራግል ጋራ የሚመሳሰል ማለት እናንተ ያለፋችሁበትን ነገር ያለፈበት አይመስላችሁም። ለዛ ለመናገርም ይከብዳችኋል፣ ኦፕን አፕ ለማድረግ ይከብዳችኋል፣ ቨርነለብልም ለመሆን ይከብዳችኋል እና እዛ ጋራ ጀጅ የምትደረጉ ነው የሚመስላችሁ። እኔ ፐርሰናሊ አይ ውድ ኔቨር ዱ ዳት ቢኖር ለራሱ እና ከእንደነዚህ አይነት ካውንስሊንጎች ይልቅ እንደውም ሞር ሄልፕ ያደርጋል ብዬ የማስበው ኢዝ ክሪኤቲንግ አ ኮሚዩኒቲ። ሁላችንም መተን ቬንት የምናደርግበት የምናወራበት ስለ ስትራግላችን የምንጫወትበት ኮሚዩኒቲ ቢኖረን ኢዝ ሞር ኢምፖርታንት ብዬ አስባለሁ። and that's why ያንቺን ሙቭመንት የምደግፈው and ያንቺን ግሩፕ የምደግፈው is because it creates a community ማለት ነው። እና what do you think? ከእንትኑ ስጀምር ከካውንስሊንግ ሰርቪሱ ስጀምር ፕሮፌሰር ከሆነም እንደውም ጥሩ ይመስለኛል። ግን ፕሮፌሰርም ቢሆን አይ እቺ ልጅ ናትም የምባል ይመስለኛል። ግን እኔ እውነት ለመናገር ገና ጀጅመንቱ አይቀርም ገና ስንት ነገር ይገጥምሽ የለም እንደ ለዚህ ነው የሚሉ ይመስለኛል። አይ ኖ እንደ ፕሮፌሽን ሲይዙት አንደኛ የሚያደርጉት ነገር ጀጅ አለማድረግ ነው ተብሎ ይታሰባል ብዬ አስባለሁ። ግን በቃ የሆነ የሚናገሩት ነገር እኛ እንደዛ የምንቆጥረው ይመስለኛል። አንድ ሲቀጥል ደግሞ ከሰሞት ከሆነ ሬዚደንቶች ናቸው መሰለኝ ካሉም የሚኖሩት ሬዚደንቶች ናቸው። ስለዚህ ምንድነው እዛ ጋር ሪሰርች ይሰራባችኋል። በፍቅር ዳታ ነው የምትሆኑት፣ ዳታ ትሆናላችሁ፣ ኬዝ ሪፖርት ትሆናላችሁ ምናምን የሚጠቅሙ እኛ ሳናቅም ከሆነ እንግዲህ እኔ እንጃ ኖሮ የተጠቀመበትም ሰው ካለ ጥሩ ነው። እንደውም ቢያሳውቁ ጥሩ ነው ማለት ይሄ በደንብ መድረስ ያለበትን ኮሚኒቲ ሪች አላረገም ማለት ነው። የሚያውቀው ሰው ባወቀው ልክ ጥሩ ነው፣ ግን ሁሉም ጋር መድረስ ባለበት ልክ አልደረሰም ማለት ነው። ለዛ ያለን አማራጭ ምንድነው ሌላ ሴፍ ስፔስ መፈለግ ነው። ካውንስሊንጉ ካልሆነ ስለዚህ ሴፍ ስፔስ የተለያየ ነገር ሊሆን ይችላል፣ ሰውም ሊሆን ይችላል፣
ቦታም ሊሆን ይችላል፣ ምጽፊውም ነገር ሊሆን ይችላል። ቦታ ስላችሁ ዊርድ ሊሆን ይችላል፣ ግን ሪፍሌክት የምታረጊበት ሰላምሽን፣ ጸጥታሽን አግኝተሽ ሪፍሌክት ማድረግ መቻል ራሱ አንድ ነገር ነው። ቅድም አውርተናል። አድሚት ማድረግ ለፈርስት ስቴፕ ለምንም ነገር እየተፈጠረ ያለውን ነገር ህይወትሽ ውስጥ ፊል እያረግሻቸውን ያለውን ነገር ሙሉ አድሚት ማድረግ መቻል is the first step ለምንም ማለት ነው። ውድቀትም አይደለም አድሚት ማድረግ ወደቃችሁ አይደለም። ከዛም ደግሞ ሰውም ከሆነ በቃ ሴፍ የምትሆኑበት የሚያዳምጣችሁ አንደርስታንዲንግ ድረስ እንኳን ባይሄድላችሁ ግን በቃ ካዳመጣችሁ ብቻ በቂ ነው። አንዳንዴ እሱም ሰላም ይሰጥሻል። ዝም ብሎ የሚሰማሽ ሰው ማለት ነው ጀጅ ያደረገኝ አይደለም ይሄ ሰው የምትሉትም ሰው ማግኘት በጣም አሪፍ ነገር ነው። ለአንዳንድ ሰው ደግሞ ጆርናል ማድረግ ሊጠቅም ይችላል። መጻፍ ያለውን ነገር አውጥቶ ኦኬ በቃ እንደዚህ የተፈጠረ ነው ህይወቴ ላይ እንዲሆነ ዛሬ እንዲሆነ ምናምን ነገር እኔ እንደውም ይሄ ጆርናል አደርጋለሁ አልልም፣ ግን አይ ራይት አት ታይምስ ግን እሱ በምጽፍ ጊዜ ግን ምን ያህል እንደሚጠቅመኝ አውቃለሁ። በቃ የሆነ ውስጤ ያለውን መጋፈጥ ያልቻልኩትን ሰብኮንሺየስ የተጋፈጥኩት እንደሆነ ነው የሚሰማኝ ጽፋቸው ማለት ነው። ለዛ ሴፍ ስፔሳችሁን አግኙ። ቨልነራብል መሆን ዊክ መሆን አይደለም ሁኑ። አስሎንጋስ ምንድነው ቨልነራብል የምትሆኑበት ሰው ቦታ ኦር ዋትኤቨር ለእናንተ ፒስ እስከሰጣችሁ ድረስ ሶ አይ ቲንክ ዱ ዛት። ሌላ ምን እንላለን? ታትስ ኦር ለቤተሰቦቻችሁም ኦፕን አፕ አድርጉ። በቃ ስትራግላችሁን ሃይድ አታድርጉት። ራሳችሁ ብቻ መያዝ የለባችሁም። this is coming from me who does that አስቡት ይችላል። ግን እወቁ በቃ ሰው ጀጅ ያደርገኛል ብሎ ማሰብ ራሱ እንጃ ለእናንተም ጭንቀት ነው የሚሆነው። ጀጅ የሚያደርግ ሰው ግን አለ፣ በደንብ አለ። ለዛ ነው ምረጡ። ኦፕን አፕ የምታደርጉበትን ሰው ምረጡ ምንለው ለዛ ነው። ምን እንበላቸው? ጨርሰናል? yes ጨርሰናል። finally what do you want to say ሜዲካል ስኩል ውስጥ ላሉ ተማሪዎች፣ አሁን ሜዲካል ስኩል ውጭ ያሉት እንግዲህ ከዚህ በፊት አስተላልፈናል መልእክታችንን። ዶንት ብላለች ያኔ ደግመዋለሁ። I don't care ፈለጋችሁ ገብታችሁ እንደዚህ አይነት ሰው አለ አይታችኋል? ጥሩ አይደለም። እኔ አንሳ ጥሩ ሴፍ ስፔስ አለሽ ግን እንደዛ አሁን ላይ ግን ውስጥ ኦልሬዲ ለገባበት ሰው እንትን አድርጉት፣ ክሊር አድርጉት ያላችሁበትን ስፋት። ምክንያቱም ቅድም ራሱ የሆነ አንድ ማንሳት የነበረብን ነገር መሰለኛ ነበረ ስለ አንሰርቴኒቲ ኬሪየር አንሰርቴኒቲ። yes እሱን አላወራንም። አሁን እኔ ብዙ ጊዜ የማስበውና የሚያስጨንቀኝ ነገር ቢኖር እሱ ነው። ማለት ኬሪየር አንሰርቴኒቲ አለው። ሜዲ ስኩል ውስጥ ነኝ፣ ስወጣ ኤምዲ ነኝ። እንደዛ እንደ ጀነራል ፕራክቲሽነር ሆነች ደግሞ ይሄን ያክል ሪላይ የምታደርጊበት ኬሪየር አይደለም። ኢቭን ሃይራርኪው ታች ነው። ይሄ የሜዲካል እንትኑ ሃይራርኪ ታች ነው። ጂፒ ነው። ጂፒ መሆን ምንም ይሄን ያክል የምታገኙ ለውጥ የለም። ስም ታገኛላችሁ በጣም በቃ ዶክተር ናት እሷ ምናምን የሚለውን ስም ደግሞ አይኖርሽም፣ ምንም አይጠቅማችሁም። ለዛ እሱ አለ አሁን ላይ ሆነን አሁን አብዛኞቻችን ሰው ጥያቄ ብዬ የማስበው ነገር እሱ ኬሪየር ፓዛችንን መምረጥ ምንድነው ነው። ምክንያቱም በቃ ዶክተር ልሆነው ስላልን ብቻ አይ ዶንት ቲንክ በቃ ፊውቸራችንን እንትን ያደረግ ነው የወሰንነው አይነት ነገር አይደለም። ምክንያቱም አለ ሬዚደንሲ ነው የምትፈልጉት፣ ኤምኤፍኤች ነው የምትፈልጉት ወይስ በቃችሁ ቢዝነስ ነው መስራት የምትፈልጉት ወጣችሁ ምንድነው የሚለውን ነገር እወቁ። ለዛ ካሁኑ ኦልሬዲ ገብታችሁበታል። ውጡ አትውጡ ምናምን አንልም፣ የራሳችሁ ዲሲሽን ነው። ኢትስ ቱ ሌት ኢትስ ናት ቱ ሌት። እሱም እናንተ ካላችሁበት ከቆማችሁበት ቦታ ነው የሚወሰነው እንጂ ገና 5ኛ ዓመት ስለሆነን ኢትስ ቱ ሌት፣ አሁን 3ኛ ዓመት ስለሆነን ኢትስ አርሊ አይደለም። ካላችሁበት ቦታ ካላችሁበት ሜንታል ስፔስ ጋር የሚገናኝ ነገር ነው እሱ። ግን የትም ጋር ሆናችሁ የትም ዲፋይን አድርጉት፣ የምትፈልጉትን ነገር እወቁ። ኢቭን አሁን ላይ አንሰርቴኒቲ ግን አለ። ስለምትፈስለ ካሪየር ብቻ አለ፣ በጣም አለ። እኔ አላውቀውም። አሁን የምፈልገው ነገር አላውቀውም ስላችሁ በሜዲካል ስኩል ልጨርሰው እንጂ ድጋሚ ዞር ብዬ ማየት አልፈልግም እላለሁ። እሱን አውቃለሁ። ግን ሬሲደንሲ ስሰራ ደግሞ እንገናኝ ሊሆን ይችላል እና እንደዛ ሲሆን ደግሞ እንደማፈር ግን አይ ጀስት ሆፕ እንደዛ ባልሆነ ምንም አይደላችሁ። ሌላና ካላችሁበት ቦታ ሆናችሁ ነው ምንም ነገር እንትን ተቶኪ እንዲላርግ እንዳላርግ የምትሉት ግን ብቻ አወቁት፣ ዲፋይን አድርጉት ያላችሁበትን እንትን። ከዛ በኋላ ሁላችንም ያሳለፍን ያለነው አይነት ነገር አለ። ብቻችሁን አይደላችሁ። እውነት ለመናገር ስትራግል ያለ ነገር ነው። we got it finally as a medical student so የሆነ እንትን አንብቤ በጣም ውስጥ የቀረና A+ የምታመጡም ሜድ ተማሪ ሆናችሁ በሲም ያለፋችሁ ሜድ ተማሪ ሆናችሁ at the end of the day ሁለታችሁም ዶክተር ነው የምትሆኑት። so በA+ ምለፉ በሲ- ምለፉ
ሁለታችሁም እዛ ቦታ ጋር ስትገኙ you both are doctors so ግሬዱ አይደለም ማተር የሚያደርገው እና I prefer በሲ ተመርቆ ሜንታሊ ስቴብል ይሆናል yes ለግሬድ ስትሉ እራሳችሁን ሮዝ አታርጉነት ለመናገር ከመጣ ኢዝሊ የሚመጣላችሁ ሰው ከሆናችሁ yes we're happy for you guys ካልሆነ ግን ራሳችሁን አታስጨንቁ ኤፕላስ አላመጣውም ኤ አላመጣውም ወይኔ ጉዴ ምናምን የትም አያደርሳችሁ እውነት ለመናገር እዛ ያ እና በርናውት ደግሞ አለ as a medical student in general ተማሪ ስንሆን በርናውት አለብን አይደለ ቶሎ ይደክመናል በቃ ነገሮች ሁሉ ከኛ ኤነርጂ ድሬን የሚያደርጉ ነው ሰው ለራሳችን ጊዜ መስጠትን መማር አለብን እንደ ሜዲካል ተማሪ ደግሞ በደንብ መማር አለብን እኛ ጤና ሳይኖረን ለሌላ ሰው ጤና እንሰጣለን ማለት it's a big lie big scam አብረን ነው እንታመመው ያ ስካመሮች አንሁን እና ሰው ሲያየን በእንትና መታከም እፈልጋለሁ የሚለው አይነት ዶክተር እንሆን እንጂ ግሬድ ይዘን እኛ ጨለለን አንውጣ ባይነኝ ፋይናሊ መጨረሻም በጣም ይሄ ዩቲዩብ እንዲያልቅ ስላልፈለኩኝ የመጨረሻ አይ ቲንክ አድረስ ማድረግ አለብን ብዬ የማስበው ነገር እና ብዙዎቻችንም እያሳለፍነው ያለነው ኦልሞስት በሽታ በሉት ያለው ነገር ምንድነው ኢምፖስተር ሲንድሮም የምንለው ነገር ነው ሶ ቤዚካሊ ሁላችንም ህይወታችን ውስጥ we have this ይሄ ሜድ ስኩል ውስጥ ከገባን በኋላ we have this achievements little win የምንላቸው ነገሮች የማይመስሉ ማለት ነው እውነት ለመናገር ስላችሁ የሆነ ስታዩት የሆነ ከሩቁ ስታዩት ነገር ነው ኦኬ እንትን ያልኩኝ ነው እንደዚህ እኮ እንትን ብያለሁ እንዲህ እኮ እንትን ብያለሁ እና the good side የሚታያችሁ ውስጥ ሆናችሁ ግን በቃ ምንም እንደ ዊንም የማትቆጥሯቸው ነገሮች እኮ ሊኖሩ ይችላሉ so there is that ግን you feel like እነሱንም ዲዘርቭ እንደማታረጓቸው ምክንያቱም ያ ነገር ማስክ ያደርገዋል ትልቁ ስትራግል ትልቁ ያሳለፋችሁት ያለው ሄል ብለን ያሰብነው ነገር ሙሉ እንትን ያደርገዋል ማስክ ያደርገዋል እና ግን it's not አንዳንዴ ሊትል ዊኖችንም እንትን ማለት ሴሌብሬት ማድረግ አለብሽ ምክንያቱም በቃ ማን አላችሁ ራሳችሁን ተራሳላላችሁ ድረስ yes እነሱም ቢሆኑ it's something የግድ እንትን ነገር ግራንድ ነገር መሆን የለበትም to be celebrated በቃ yes ሜድ ስኩልን በሙሉ በ4.0 GPA ጨረስኩኝ ቀደም ያለው እንደነሱ አይነት ሴሌብሬሽን ብቻ አይደለም እንትን ማለት ነው ኢቭን ትንንሾቹ ዊኖችም they need to be እንትን ብዬ አስባለሁ አይደል ምን ሌላ ምትዩ ነገር አለ ስለዚህ ስለ ኢምፖስተር ሲንድሮም ብታወራው ስጨቀጭቃት ስለ ኢምፖስተር ሲንድሮም ብዙ ምለው ነገር የለም because ከዚህ በፊት የነበረ ኤፒሶድ ላይ አውርቻለሁና ልክ ናት ቢግ ዊንም እንዳለ ሆኖ ግን ስሞል ዊኖቻችንንም ሴሌብሬት እናድርግ እና አክብራቸው በስሞል ዊኖችም እንደሰት because ካምፓስ ላይ it's all about the small wins እመኑኝ big wins are rare በጣም ሬር ናቸው if you get big wins good for you ግን ብዙ ጊዜ ሬር ናቸውና ስሞል ዊናችሁን ሴሌብሬት ማድረግን ፕራክቲስ አድርጉ ለጭንቅላታችሁ ረፍት ስጡት just be happy ትንሽ ባለቻችሁ ነገር ደስተኛ ለመሆን ሞክሩ ምናምንና you don't have to study 24 ሰዓት ሙሉ in order to become a good doctor I don't study 24 ሰዓት she's a good doctor እና ደግሞ እንትንም አይደለም ስሞል ዊኖቹን እኛ ከምናየው ፐርስፔክቲቭ አንፃር ስሞል ናቸው ትልቅ ናቸው እንጂ ትልቅ ዊን is a win so እሱኛውን ነገር ማሰብ አለባችሁ ብለን ነው የምናስበው ከዛ ውጪ ግን ከይዘን እንግዲህ we're gonna survive this life ብለን እናስባለን for the coming ስንት አመት you said 3ኛ አመት ላይ my god I know ምላችሁ ነው ያልቆጥረው ብቻ we have a lot to go አርጅተን ነው የምንወጣው ከሜዲ ቤቶቼ ይሄን ያያችሁ ሆነ please ስክሪን please አሁን ማስፈሊ እኔ ግን ደስተኛ ሆኜ ነው ችግር የለውም እዩት it's fine ያለው እውነታ ይሄ ነው እና ቤት ምናምን ስመጣ ሰፈር ውስጥ አጨቅጭቁኝ I'm doing good yeah so በሌላ ኤፒሶድ I think አሁን ያወራናቸው በጠቅላላ I hope it makes sense እንደተማራችሁበት እንደምትለወጡበት እና ደስተኛ እንደሆናችሁ በዚህ ኤፒሶድ ተስፋ አደርጋለሁ so በሚቀጥለው ኤፒሶድ እስከምንገናኝ ድረስ please like comment subscribe do the hustle for us እንድንቀጥል yeah bye